ሰላም እንደምን አላችሁ ውድ የዩቲዩብ ቻናል ተከታታዮቼ ሁላችሁንም ሰላም ብያለሁ። ዛሬም በአዲስ መረጃ መጥቻለሁ ማለት ነው። ለዚህ ቻናል አዲስ ከሆናችሁ ይሄን ቻናል ሰብስክራይብ፣ ሼር በማድረግ አዳዲስ መረጃዎችን መከታተል ትችላላችሁ። እንግዲህ ሰሞኑን ከማርበርግ ቫይረስ ጋር የተገናኙ አንዳንድ መረጃዎች እየወጡ ይገኛሉ። በተለይም በማዕከላዊ ኢትዮጵያ ክልል በሐዋሳ እንዲሁም በጂንካ አካባቢ አዳዲስ መረጃዎች እየወጡ ይገኛሉ። እነሱን የማስደምጣችሁ ይሆናል ማለት ነው። እንግዲህ ከማርበርግ ቫይረስ ታካሚዎች ጋር ንክኪ የነበራቸው 349 ሰዎች ተለይተው ክትትል እየተደረገላቸው ነው ሲሉ የጤና ሚኒስትር ዶክተር መቅደስ ዳባ አሳውቀዋል። ሚኒስትሯ በሰጡት መግለጫ እንዳሉት እስካሁን የማርበርግ ቫይረስ ምርመራ ከተደረገላቸው 73 ሰዎች መካከል ሚኒስትሯ በሰጡት መግለጫ እንዳሉት እስካሁን የማርበርግ ቫይረስ ምርመራ ከተደረገላቸው 73 ሰዎች መካከል 11ዱ ቫይረሱ ተገኝቶባቸዋል። በቫይረሱ ከተያዙት ውስጥ የ6 ሰዎች ሕይወት ማለፉን እና 5 ደግሞ የሕክምና ክትትል እየተደረገላቸው እንደሚገኝ አብራርተዋል። ከታካሚዎች ጋር ንክኪ የነበራቸው 349 ሰዎች ተለይተው ክትትል እየተደረገላቸው ሲሆን ከእነዚህ ውስጥም 119 ሰዎች ነፃ መሆናቸው ተረጋግጦ ከማዕከል መውጣታቸውን ጠቁመዋል። የማርበርግ ቫይረስን ለመከላከልና ለመቆጣጠር ብሔራዊ ግብረ ኃይል ተቋቁሞ በትኩረት እየተሰራ መሆኑን የኢትዮጵያ ሕብረተሰብ ጤና ኢንስቲትዩት ዳይሬክተር ዶክተር መሳይ ኃይሉ በበኩላቸው የቫይረሱን ስርጭት ለመቆጣጠር ከሚመለከታቸው አካላት ጋር በቅንጅት እየተሰራ ነው ብለዋል። እንግዲህ እንደሚታወቀው በማዕከላዊ ደቡብ ኢትዮጵያ አካባቢ ይህ በሽታ ለመጀመሪያ ጊዜ የተገኘው በጂንካ አካባቢ እንደሆነ ይታወቃል ማለት ነው። እንደሚታወቀው ሰሞኑን አዳዲስ መረጃዎች በትራንስፖርቴሽን ዙሪያ ላይ እንዲሁም በሐዋሳ ከተማ ላይ አዳዲስ መረጃዎች እየወጡ ይገኛሉ ማለት ነው። በተለይም ውድ አድማጮች በእነዚህ ከተሞች የምትኖሩ ራሳችሁን ከዚህ ቫይረስ እንድትከላከሉ እንዲሁም አዳዲስ መረጃዎች እንዲሰማችሁ ወደ ጤና ሚኒስቴር ሪፖርት እንድታደርጉ ሁላችሁም የራሳችሁን ኃላፊነት እንድትወጡ አሳስባለሁ ማለት ነው። እንግዲህ ዛሬ ይዤላችሁ የመጣሁት ይመስል ነበር። በቀጣይ አዳዲስ መረጃዎች ይዤላችሁ እስከምመጣ ቻው።